ሀይ ጤና ስጥልኝ። እንግዲህ የምታዩት ፍራይዴይ በጣም ሞቅ ደመቅ ያለች ወይዘር ነበረ ዛሬ። ተሰናድጄ አምሮብኝ ጸዳ ብዬ ፓርክ ጋር ሄጄ ለእናንተ ለዩቱብ ተከታታዮቼ ቪዲዮ ቀርጻለሁ ብዬ ስል ለካ ድምፁን ሪከርድ አላደረግኩትም። ወይኔ ብዬ ግን ያው ሀሳቡ ከኔ ነው፣ ምላሱም ከኔ ነው፣ አንደበቱም ከኔ ነው። ምንም ታጣ የለውም እንዳለ ይሁን። ግን ያው መነጽሩን ወለቅ አድርጌ የወይዘሮን ማማርና ሰላምታም ነው ያቀረብኩላችሁ። ከዛ በመቀጠል ግን የፓርኩን ውበትና ፓርኩ ምን ያህል ጸጥታ እንዳለው እና ምን ያህል እንደሚያምር ተመልከቱት። በጣም ነው የሚያምረው። በዚህ አጋጣሚ አዶኖ አገራችን ላይ በጣም ብዙ ተፈጥሮች አሉ፣ ፓርኮችም እንዳሉ አሁን በቅርብ የተሰሩ እንዳሉ ሰምቻለሁኝ። ኦፍኮርስ እንጦጦ ሄጃለሁ። እንጦጦ ያው ድሮም የነበረ ስለነበረ አብዛኛውን ጊዜ ያው ስለ እንጦጦ የተሻለ እንትን ምስክርነት መስጠት ብችል ያው ሄጅበት ስለነበረ የሚገርም ነው። ዝምታው፣ ጸጥታው ምናምን ኦልሞስት በጣም ነው ደስ የሚለው። ቢኮዝ ብዙ ጊዜ እኛ ሀገር ጸጥ ያለ ቦታ ለማግኘት ከባድ ነው። አንሌስ ከከተማ ወጣ ብለን ካለበለዚያም ደግሞ ክፍለ ሀገር ላይ ካልሆንም በስተቀር መሀል ከተማ ላይ ለሚኖር ሰው እና ብዙ ጊዜ ግርግር ያለበት አካባቢ ነው እንትን የምናደርገው ኤክስፒሪየንስ የምናደርገው። እኔ ደግሞ እንደ አጋጣሚ የአዲስ አበባ ልጅ ነኝ። ስለዚህ ብዙ ጊዜ ከተፈጥሮ ጋር የነበረኝ አታችመንት እምብዛም አልነበረም እና ለዛም ነው አሁን በጣም ተመስጬ ስለ ፓርኩ ልነግራችሁና አንዳንድ ነገርን ማንሳት የጀመርኩትኝ ወይም ደግሞ የፈለግኩትኝ ምን ልላችሁ ፈልጌ ነው። እኛ በብዛት ዊ ዶንት አንደርስታንድ ኢት ምን ያህል ከተፈጥሮ ጋር ቁርኝነት እንዳለን። ተፈጥሮ ማለት ደግሞ ላይክ አየር፣ እሳት፣ መሬት፣ ከዛ ባሻገር ውሃ። እነዚህ እንግዲህ የእግዚአብሔር ተፈጥሮዎች የምንላቸው በእጃችን ላይ ያሉ ነገር ናቸው እና ማንም ሰው ቀረጥ አያስከፍለን እንትን አያስደርገን፣ የምናገኘው ነገር ነው። ክብሩ ይስፋ። ያ በጣም ያስደስታል። ከዛ ባለፈ ግን ብዙ ጊዜ ውጭ ሀገር የምትኖሩ ሰዎች ፕሮባብሊ እንደኔ ኖቲስ አድርጋችሁ ሊሆን ይችል ይሆናል። ተፈጥሮ የሚለው ነገር ትንሽ ለርቤት 100% ልባችን ሞላ አድርገን ልናገርበት የማንችለው ሁኔታ ነው ያለው። ያ ማለት ምንድን ነው? ብዙ ጊዜ ያው የተፈጥሮን ነገር ስናወራ አገራችን ላይ ያለው ተፈጥሮ which is አፈሩ፣ ጭቃው፣ ዛፉ፣ ይሄ ምንድነው ለምለሚቱ ሀገሬ ተራራሽ ማማሩ የሚለው ነገር በፊት ኦፍኮርስ ሙድ እንይዝበታለን። ምንድነው እሱ ለምለሚቱ ሀገሬ ተራራሽ ማማሩ ምናምን የሚለውን ነገር በሌላ አንደበት አንደርስታንድ አድርገነው ማለት ነው። አሁን ግን እኔ ያንን ነገር ዲፋይንድ ሳደርገው ወይም ደግሞ ስተረጉመው ኦፍኮርስ አገራችን ላይ ያለው የተፈጥሮ ጉዳይ ከምንም በላይ ማቀራረበው ጉዳይ ነው። ያ ማለት ግን ምንድነው? we are nature፣ ተፈጥሮ ነን። በቃ ኢትዮጵያ ወይም ደግሞ ሌላ አፍሪካ ሀገሮች ተፈጥሮ ናቸው። ተፈጥሮ ማለት በቃ ዛፍ ቢቆረጥም ቢገነደስም ቢጣልም ወረቨር ብናረገው ተፈጥሮ ከኛ አትሸሽም። ቢኮዝ እኛ ተፈጥሮ ነን። ገባችሁ? እና እኔ በብዛት የእውነት ይሄ ነገር ውስጤን ነው በደንብ በቃ የምገዛው ማለት ነው። በቃ በደንብ ነው አንደርስታንድ የማደርገው። ብዙ አመት ሆኖኛል ከሀገር ከወጡ፣ በጣም ረዥም ጊዜ ሆኖኛል እና ኢትስ ላይክ ተፈጥሮን የመሰለ ነገር የለም። እኔ ፓርክ ላይ ስመጣ የሚሰጠኝ ሰላምና ደስታን ከምነግራችሁ በላይ ነው። ሌላ በሃይማኖት ውስጥ ያላችሁ ሰዎች የምናገኘው ሰላም ጸበል ላይ ሄደን ምናምን እንደምትሉት ሁሉ እኔ ልክ ኔቸር ጋር ግብት ስል በቃ እንደዚህ ሳየው ልቤ በሐሰት ትሞላለች። በቃ በጣም ነው ደስ የሚለኝ። ልቤ ይረጋጋል። ውስጤ የሚገርም ነው። በቃ ሪኮኔክት ነው ማደርገው። በእውነት ነው የምላችሁና ተፈጥሮን የመሰለ ነገር የትም የለም። ያ ደግሞ እኛ ሀገር በጣም ነው ያለው፣ ብዙ ነው ያለው እና ያንን ሳንጠቀምበት ሳይገባን አንደርስታንድ ሳናደርገው የምንድን ነው የሚባለው የአባይን ልጅ ውሃ በላው የሚባለው አይነት አባባል አለው። የላያችን ልጅ ቅማል በላት አይነት ነገር፣ እንደዚህ አይነት ተረት ነው በአይምሮዬ ላይ የሚመጣው። ቢኮዝ እኔ የምኖርበት አገር ተፈጥሮ ዝዳማች አለ። ተፈጥሮ እንግዲህ ይሄ የምታዩት አይደለም። ተፈጥሮ ማለት ይሄ እንደዚህ ይሄ አሁን ይሄ ጭቃ ታዩታላችሁ አይደል? ጭቃ ነው የሚመስለው፣ ግን
አይዳውት የእውነት እጠራጠራለሁ ጭቃ ስለመሆኑ በጣም ማለት ነው። ምክንያቱም ጭቃን እናውቀዋለን በደንብ አፈርነቱ በደንብ ያስታውቃል። እና አብዛኛውን ጊዜ ለኔ ተፈጥሮን እናፍቃለሁ። በቅርብ ጊዜ ነው እንግዲህ ይህንን ባህሪ ያመጣሁት ከጊዜ በኋላ ስፔሻሊ ከተወሰኑ ጊዜያታት በኋላ ወይ አደኩኝ ወይ አረጀው እንደፈለገውን ተርጉመው ወይ አይምሮዬ እየበሰለ መጣ። ለተፈጥሮ ያለኝ ግምትና ቦታ ይሄ ነው የሚባል አይደለም። የሰው ልጅ ተፈጥሮ ባይኖረው ምን ይሆን ነበር ብዬ ነው ማስበው። እኛ ግን በብዛት የምናስበው ውጭ ሀገርን ወይም ደግሞ የህይወትን ዴስቲኒ የምናስበው ጥግ ወይም ደግሞ አለኝ የለንም ብለን የምናስበው ይሄ ብርቅርቁን ነገር ቤት፣ መኪና፣ ፎቅ ምናምን ነው። ግን ያ አይደለም። በእውነት በፍጹም እሱ አይደለም። ምክንያቱም ተፈጥሮ ጋር ያለው ኔቸር ጋር ያለው ቁርኝነት የሰው ልጅ ከዚህ ምድር ላይ ሲመጣም እስከ ህይወተ እልፈቱ ድረስ ከተፈጥሮ ጋር ያለን ቁርኝነት ቀላል አይደለም። ያ ማለት ምንድነው? አንድ ሰው በዚህ ምድር ላይ ሲመጣ ኔቸር የምትሰጠን በተፈጥሮ የሚሰጠን ብለን የምንተነፍሰው ቅድም እንደነገርኳችሁ መተንፈስ የምንችለው ሞር አየር ካልተበከለ አየሩ ንጹህ ከሆነ እንደዛ ነው። ህፃን ልጅ ከእናቱ ማህፀን ሲወጣ ያኛው ቅላጼን የሚያወጡት ህፃናቶች የሚለው ትንፋሽ ወደ ውስጣችን ሲገባ ነው። ከዛም ደግሞ ህይወታችን ስታልፍ አፈር ነንና ወደ አፈር ብለን አፈር ላይ